ወደ አኺራ ደግሞ እየሄድን ነው። እድሜውም እያለቀ እኮ ነው። ሙሽ እኔና አንተ እድሜማ ዝም ብሎ እየሄደ ነው። ይሄ ዩኒቨርሱ ራሱ መፈራረሻው ደርሷል። ወማ يدريك لعل الساعة تكون قريبا اقترب للناس حسابهم وهم في غفلة معرضون በዱንያ እንቅስቃሴ ውስጥ በህይወት እንቅስቃሴ ውስጥ እዛ ስለተቸከላችሁ እንጂ እዛ لأنكم تمرغتم في الدنيا تمرغتم يعني ውስጥ ስለገባህና እዛ ጨለማ ስለሆንክና ቢዚ ስለሆንክ ነው እንጂ ቀኑ ደርሷል። يوم القيامة መድረሱ ራሱ አንድ ምልክቱ ይሄ ነው። ሌላው ምልክቱ የነብዩ ሰለላሁ ዐለይሂ ወሰለም መሞት خلاص ካሁን ወዲያ ነብይ አይመጣም። ስለዚህ ቁርአኑ ተጠበቀ። اللهم ارزقني شفاعته تلاله يا النبي شفاعة جنة مقبات الله اللهم ارزقني شفاعته رزق ነው የነብዩ شفاعة اللهم النبي شفاعة ستين تلاله اللهم اوردني حوضه حوض وهل يوم القيامة ላይ ያኑ ያልጠጣ እንደጠማው ነው ያ 50 ዓመት እስከሚያልቅ ሙስሊም ምንድነው ሁሉ ጊዜ ደስተኛ የሚሆነው ሁሉ ጊዜ ፈገግታማ አይለኝው ሁሉ ጊዜ ፍልቅልቅ የሚሆነው የደስታው ምንጭ ገንዘብ አይደለም። ገንዘብማ ከሆነ ስታጣው ታዝናለህ፣ ስታጣው ሌላ ሐሳብ ውስጥ ገባል፣ ስታጣው ሌላ خلاص ዲፕሬሽን ውስጥ ገባል። ደግሞ ኢትዮጵያ ውስጥ ችግሩ ኢንሻአላህ ቃል ይመስለዋል ቃል ማውረጃ ነው ኢንሻአላህ እኔ አጋጥሞኛል እኮ እኔ ፈራሁን ኢንሻአላህ ማለት ኢንሻአላህ ብለኛል እኮ ኢንሻአላህ ማለት መተነጋ ካገኘው እሱ ከአላህ ነው ማለት ነው። ካላገኘውም ከአላህ ነው። እኔ አይደለም የከለከልኩ እኔማ ኢንሻአላህ ብያለሁ አልሐምዱሊላህ። ከዚህ በፊትም ሰጥቻለሁ ለአላህ ኢነማ المؤمنون اخوه ወንድምህን ይሄ ነው የእስላም ትልቅ የሚያደርገን ይሄ ነው። ግንኙነታችን የእንስሳ አይደለም የሰው ነው። ደግሞ ይሄንን እስላማዊ ግንኙነት ወይ በአላህ የአላህ ጋር شو اسمه العلاقة في الله الأخوة في الله የሚያበላሸው ምንድነው? ከተገናኘን ባለፈው ጊዜ ከተገናኘን እኮ አልኳችሁ እኛ ድሆች እኮ አይደለንም። ገንዘቡ እየባከነ ነው። ስንት ገንዘብ ባከነ ሂሳብ ባረግላው ስንት ገንዘብ ባከነ። ደግሞ ችግር ነው ሄዶ ደግሞ ገንዘቡ የሚሄደው በገብጋባ ሰው ላይ ጆርጋ ሳታውቁ ውስጥ ለውስጥ ያስሄድልኛል በዛ ለራሱ ጥቅም እንደ ባለስልጣኖች ማለት ስልጣን ላይ ሲወጣ ፕላን የሚያወጣው እንዲ ተከፍቶ ሲያየው እተቅላ ተብሎ አላደገ እተቅላ لا تقترب እንደዚህ ስንሰበሰብ አላህ ይወደናል፣ አላህ ያዝንልናል። የአላህ ረሕመት ቀሪብ ይሆናል። ስንበታተን ግን መገናኘት ያለብን ደግሞ መስጊዳችን ውስጥ ነው። ግንኙነታችን በአላህ ስም መሆን አለበት። ኢነማ المؤمنون اخوه ይሄ ግንኙነት አይነት እንስሳ ውስጥ አለ እንስሳ በምንድን ነው የሚገናኘው? አሁን አንድ አህያ እዛ ፈረገጠ ነው የምትሉት ፈረገጠ ነው ማለት ነው። እዚህ ደግሞ አንዱ ወደዛ ፈረገጠ አንዱ ደግሞ በዚህ ለመሰብሰብ ከፈለክ ምንድን ነው የምታደርገው? ሳር እዚህ ሳር እናምጣ እንደለም አወል الصف እናምጣ እንደ ሳር ግን የሰው ሳሩ ምንድነው? የሰው ሳሩ ምንድነው? ገንዘብ እንዳልኳችሁ እኮ ነው። አወል الصف አሁን የመጣ 10 ሚሊዮን ብር ሰጥቷል ባንስ ቀድሞ የመጣ ደግሞ 20 ሚሊዮን ብር ሰጥቷል በሰዓት ቢባል ሳይ ነግራቸዋለሁ እኮ የአሜሪካ ፕሬዝዳንት ትራምፕ እዛ ከሜክሲኮ ጋር ከካናዳ ከአውሮፓኖች ጋር ከሚናቆር ጥምጣሙን ለብሰው ወለ ሰፈ ነው የምታገኝ ካንተ በፊት እያለ ይመጣልሃል። በዚህ በግዙፍ ሰውነቱ ምንድነው አለ ተውባ አድርጌያለሁ ይላል። خلاص ቱብቱ ኢለላህ ይላል። ይችንም ያቃታል ተምሮ ይመጣል። ንገሩኝ ይላል። ምንድነው ተውብቱ ኢለላህ በላል ተውባ ነው በገባ
ምን አናቆረኝ ይልሃል እዚህ በ3 ደቂቃ 10 ሚሊዮን ብር የተገኘ የስምና ሚሊዮነር ቢሆን ስንት ተፋግቶ ነው ስንት ወጥቶ ወርቶ እዚህ አናመጣ ግንኙነታችን ለአላህ إنما المؤمنون إخوة ወንድምህን ይሄ ነው የእስላም ትልቅ የሚያደርገን ይሄ ነው ግንኙነታችን የእንስሳ አይደለም የሰው ነው ደግሞ ይሄንን እስላማዊ ግንኙነት ወይ በአላህ የአላህ ጋር شو اسمه العلاقة في الله الأخوة في الله የሚያበላሸው ምንድነው የሚያበላሸው الدنيا በተቻለ ከመካከላችን ገንዘብ በዚህ አይነት መልኩ መውጣት አለበት ግንኙነታችን ያበላሸው አይደል እንዲያው ሰዎች ጋር እኛ እናውቅም እንደ ገንዘብ ምን ያህል እንደሚወደድ በሰዎች መካከል አንድ ሙስሊም አላህ ገንዘብ እስከሰጠው ድረስ ሰዎች ገንዘብ በሚፈልጉ ሰዎች ላይ በገንዘብ በሚጠይቁም ሆነ በሚፈልጉ ሰዎች መጠበብ የለበትም እንደ ነብዩ ሰለላሁ ዐለይሂ ወሰለም ሳይኖር እንኳን አይጠበብም ነበር ኢንሻአላህ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ መጣለትን በታተነው انا اعطى الناس خلاص يعني وزعوا توزيع አከፋፈለና ሰዎች ደግሞ መጡ ከዛ በኋላ ኢንሻአላህ ጠብቁ አላቸው ምናልባት ይመጣል አላቸው ማላ ተጥቃለው ما وجب والله واجب على دركبتهم የለህን ይላል ነብዩ ሰለላሁ ዐለይሂ ወሰለም ይህን ሲል ነብዩ ሰለላሁ ዐለይሂ ወሰለም كره تلك المقاله من عمر رضي الله عنه ከዑመር በመስማቱ ይሄን ነገር ነብዩ ጠላው ይላል ሐዲሱ ደስ አላለውም ይጣል ዑመር ኢንሻአላህ ይላል በአላህ ተስፋ ስቶ የለህም ኢንሻአላህ በለው በአላህ ተስፋ ስቶ ደግሞ ኢትዮጵያ ውስጥ ችግሩ ኢንሻአላህ ቃል ይመስለዋል ቃል ማውረጃ ነው ኢንሻአላህ እኔ አጋጥሞኛል እኮ እኔ ፈራሁን ኢንሻአላህ ማለት ኢንሻአላህ ብለኛል እኮ ኢንሻአላህ ማለት መተነጋ ካገኘው እሱ ከአላህ ነው ማለት ነው ካላገኘውም ከአላህ ነው እኔ አይደለም የከለከልኩ እኔ ማሻአላህ ብያለሁ ሐቢያት ከዚህ በፊትም ሰጥቻለሁ ለሰዎች ተስፋ የምንከፍል ሰዎች መሆን አለብን እና ይሄ ጀማዓ እዚህ ቢቀራው ይሄ ራሱ በአይኔ አሁን ማይሄድ ከዚህ ያለው አሁን ተሄዷል ከዚህ በኩል ያለው በዛ በኩል ያለው መሃል ላይ ያለው አለ ከዛ በኩል ያለው እንደ ታጨደ እንትን ይባላል አይታላንዳን ዛብ የታጨደ ታጭዷል እዛ ያለ ሄዷል አሁን ትንሽ ቆይቶ ደግሞ ይሄ ታጨዳል አንተም ችግራችን በሙሉ ከአላህ ጋር ነው الله ደግሞ በሩን ከፍቶና وقال ربكم ادعوني خلاص من فلك ذليلا ተነገረህ እኮ ከአላህ ትእዛዝ እኮ ነው وقال ربكم እኮ ትእዛዝ ነው ዱዓ እኮ ዋጅብ ነው حتى شوف الصيغه يقول وقال ربكم ادعوني ሌላ አያ ላይ ደግሞ ይሄ ለኔና የባርነቱ እንትኑ ማለት የተውሂድ ማረጋገጫ ማለት የአቂዳው የኢማኑ ማረጋገጫው በእነዚህ በሰጠኝ ትእዛዞች ነው ያን ጊዜ ኢማን የሞላ ያደኩ አላህ ትልቅ ሰው ያደርገኛል ሁሉን ህይወቴን አላህ ይዝልኛል አላህ የተወላ አምሪ አሁን ኮሳይ የምናደርገው አላህ حتى ይችኮነች አሁን ግልጽ ያልሆነችው ከሰዎች ጋር ያለን ግንኙነት ለማስተካከል እንሞክራለን ይጠቅመኛል ካልኩት ሰው ጋር አበሄነው እኮ ችግሩ የዛ አይነት ሁኔታ ደግሞ ከገባ ያ ሰው አይጠቅምህም ከተጠቀመህም በአላህ ፈቃድ ነው የሚጠቅመን ከሆነ ችግር የለበትም ግን ኖርማል መሆን አለበት ሂደት አናግረዋለህ ይሄን አድርግ ትለዋለህ በአላህ ታስታውሰዋለህ እኛ እንደምናደርገው ማለት ነው ገንዘብ ያሉ ሰዎች አይደለም حتى الله عز وجل يتولى أمري وقال ربكم ادعوني ደግሞ ዑቡድያውን በተመለከተ አው የመጀመሪያውን እንትን ማለት ነው ኢማኑን በተመለከተ ማለት لا اله الا الله በተመለከተ ሚላን
وقال الله لا تتخذوا إلهين اثنين كشرك قاتل. وقال الله زي وقال الله له ألوهية زال دمو كان يسلون المهدو. وقال ربكم ادعوني استجب، وقال ربكم ادعوني استجب لكم. وقال الله لا تتخذوا إلهين عند أين تكونوا يتلوطوا هي الزيه جاء بصفة الربوبية. وقال ربكم هنا أتى بصفة الألوهية أو إلهية. إذا أملاكم بتملكته إذا ما فتعرنا بتملكته أنا إني يفتركوا رزق نجار الله يفتر كل رزق نجار الله كن أي مالته الله علنا نوصل يا كونه. إذن دعانه إذن دعاء دمو مسجد السهن نطرة هتكبت موت أدرجوا كمسجد قال الله قلنا كتنكره كالله قال الله قلنا تتنكر معنا كقرآن قال الله قلنا كتنكره كقرآن قال الله تنكر معنا كوندموش قال الله قلنا كتنكره كالله قال الله قلنا تنكر معنا كذي يونيفرس قال الله قلنا ذنب حتى لفين سنة هو اللي تملكته قانون تملكت سبحان الله. بل الناس فراكونه الناس دنكم الناس فرام الناس دستكونه شو تملكته أنت زي متعبتشنا عندي دم واستملكت يا الله سبحان الله. يدستا منجنو دستانو ترك الله مسلم مندنو كل زي دستنيا ميهونو كل زي فقكتا ما يلنيو كل زي فلقلك ميهونو يدستاو منج ገንዘብ አይደለም። ገንዘብ ማ ከሆነ ስታጣው ታዝናለህ። ስታጣው ሌላ ሐሳብ ውስጥ ገባል። ስታጣው ሌላ ከላዝ ዲፕሬሽን ውስጥ ገባል። ስታጣው ሌላ ፍራስትሬሽን ይዛሃል። አላህ ግን ታጣዋለህ። ይሄን ቨርስ ታጣዋለህ። ቁርአን ታጣዋለህ። ረሱላህ ሰለላሁ ዐለይሂ ወሰለም ታጣዋለህ። اللهم صل وسلم على نبينا محمد يتستال مسلم. اللهم أوزعني على سنته هلال سنة نقتل الله كفتلني ارداي مالي أوزعني على سنته تكلات. اللهم ارزقني شفاعته تلالا يا لنبي شفاعة جنة مقبات الله. اللهم ارزقني شفاعته رزقنا يا نبي شفاعة. اللهم نبي شفاعة ستين تلالا. اللهم أوردني حوضه حوض وهل يوم القيامة لاي يانو هاي التتا عند تماونو يا أمسا شامت اسكم يالك. حتى النبي صلى الله عليه وسلم كواكبتون يا هل ይሄ ካሶች አሉ ካስ ብርጭቆ አለ ይላል። ከጁ ደግሞ የሚጠጡ ሰዎች አሉ ከነብዩ ሰለላሁ ዐለይሂ ወሰለም እጅ اللهم اسقني من حوض نبيك من يدانا من يغترف ثم يسقيك. صلاة ستابزان راسول ጭንቀት ያስወግዳል። ወንጀልህም ይቅር ትባላለህ كما قال النبي صلى الله عليه وسلم إذن تكفى همك ويغفر ذنبك. هم ጭንቀትም ያስሄድብሃል ይሄ የዱንያውን ማለት ነው። በአኺራ ደግሞ يغفر ذنبك ይሄን ማግኘት ትፈልጋለህ። صلاة على النبي أبزا بانت لنبي صلى الله عليه وسلم بالنفو እንዳልኩ ጊዜ ስጥ በየቀኑ هذا يكاستون مثال خلاص ያቺ ለምሳሌ 11 ሰዓት ተኩል ነው ካልከ እስከ 12 ሰዓት እዚህ ቁጭ ይላል። ቁጭ ያቺ ነብይ ሰለላሁ ዐለይሂ ወሰለም ጊዜ ነች። እስኪ እናድርግ ህይወት ይቀየራል። የሚገርመኝ እኮ ይሄን ከአላህ የሰጠን በሙሉ ሁሉንም ነገር የያዘ ነው። ደስታ ይሰጠኛል፣ ሰኪና ይሰጠኛል፣ እጥማናን ይሰጠኛል፣ ተስፋ ይሰጠኛል፣ ኃይል ይሰጠኛል፣ ክብር ይሰጠኛል፣ የበላይነት ስሜት ይሰጠኛል። ከራሴም በላይ ሆናለሁ፣ ከሰውም በላይ ሆናለሁ፣ ከህይወትም በላይ ሆናለሁ፣ ጠንካራ ሰው ሆናለሁ። ህይወት ያለው ህይወት ይዘራብኛል። ደስተኛ ሰው ሆናለሁ፣ ኸይረኛ ሰው ሆናለሁ፣ ጥሩ ሰው ሆናለሁ፣ ንጹህ ሰው ሆናለሁ፣ ውስጤ ነጃሳ ያልሆነ ሰው ሆናለሁ። አላህ ይወደኛል፣ መላእክቶች ይወዱኛል፣ ዩኒቨርስ ሁሉ ይወደኛል፣ ይሄ ሁሉ ድንጋይ ሁሉ ይወደኛል፣ እንስሳቶች ሁሉ ይወዱኛል፣ ሰዎች ይወዱኛል። ህይወት ቀላል ትሆናለች። አላህ ህይወትን ያገነ ዒባዳው ምንድነው? ያልገባኝ ነገር ምንድነው?
ይሄ ነው ሁለት ነገር ነው ያለው። አንዱ ዱንያ ነው፣ ይሄ ደግሞ ከዱንያ ጋር አይሆንም። ይሄ በገንዘብ ይገዛል አይገዛም። አላህ የሰጠን እኮ በገንዘብ የማይገዛ በዱንያ ሁሉ የማይገዛ ነገር ሰጥቶን ዱንያውንም ሰጥቶናል። እንደገና ደግሞ ይሄን ወሰዱ አለ ቁል ቢፈድሊ ወረሕመቲ ፈቢዛሊከ ፈልየፍረሑ ሁወ ኸይሩ ሚማ የጅመዑን። ይሄ ምንድን ነው? በል ቱእሲሩነ አልሐያተ ዱንያ ወልአኺረቱ ኸይሩን። ወደ አኺራ ደግሞ እየሄድን ነው። እድሜውም እያለቀ እኮ ነው። ሙሽ እኔ እናንተ እድሜማ ዝም ብሎ እየሄደ ነው። ይሄ ዩኒቨርሱ ራሱ መፈራረሻው ደርሷል። ወማ ዩድሪከ ለዐለ ሰዓተ ተኩኑ ቀሪባ እቅተረበ ሊናሲ ሒሳቡሁም ወሁም ፊ ገፍለቲን ሙዕሪዱን። በዱንያ እንቅስቃሴ ውስጥ በህይወት እንቅስቃሴ ውስጥ እዛ ስለተቸከላችሁ እንጂ እዛ ለአነኩም ተመረቅቱም ፊ ዱንያ ተመረቅቱም ያለ ውስጥ ስለገባህና እዛ ጨለማ ስለሆንክና ቢዚ ስለሆንክ ነው እንጂ ቀኑ ደርሷል። አበቃ خلاص። ካሁን ወዲያ ነብይ ይላካል፣ ካሁን ወዲያ ሌላ ቁርአን ይመጣል። አለቀ خلاص ተዘጋ። وخاتم النبي ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبي وكان الله بكل شيء عليما. أبقى خلاص. يوم القيامة مدرسة راسه عند ملكته هنا ሌላው ምልክቱ የነብዩ ሰለላሁ ዐለይሂ ወሰለም መሞት خلاص ካሁን ወዲያ ነብይ አይመጣም። ስለዚህ ቁርአኑ ተጠበቀ። ተውራት ስላልተጠበቀ የተሰጠው ለሙሳ ነበር፣ ለሙሳና ለሃሩን። ሙሳና ሃሩን ሲሞቱ ለተከታዮቻቸው ሰጡ። በኋላ እነዚህ የእስራኤላውያኖች መጽሐፍ ነው። ይሄኛውም እንጂልም የእስራኤላውያኖች ነው። እኔ ሰዎች እዚህ እንደምን እንደያዙት አላውቅም። የነሱ እኮ አይደለም እያለው እንጂልም ላይ ይሄን ይላል አይደለም እንዴ? መጽሐፍ ቅዱስ ላይ እኮ ይሄን ይላል አይደለም? ቁርአንም ወረሱላን ኢላ በኒ እስራኤል እዛም ላይ እኮ እኔ የተላኩት ለእስራኤል በጎች ነው ምናምን ይላል። ለእስራኤል ቤቶች በጎች ነው ምናምን ይላል። ለነሱ ነው የተላከው። ለኛ የተላከው ለዘመን ነብይ መሐመድ ነው። ሰማት ኪሳራ እኮ ነው።